ትሰማኛለህ? ከዛሬ ጀምሮ አጠገቧ ባይህ ዘርህን ማጠፋለህ። እየጨመርኩ ጠጣው እና በጣም ሰከርኩ። ከዛ በኋላ የሆነውን አላውቅም፣ ብቻ የሆነ ሰው ይዞኝ ሲገባ ትዝ ይለኛል። እንዴት ምናምን እንዳትለኝ ከዚህ አካባቢ መጥፋት አለብህ አለችኝ። ሰላም ሰላም ውድ የንስርቲ ቤተሰቦቻችን፣ ዛሬም በሌላ ፕሮግራም ተመልሰን መጥተናል። የዛሬው ባለ ታሪካችን እንዲህ በማለት ታሪኩን ይጀምርናል። ቀጥታ ወደ ታሪኩ። ሰላም እንዴት ናችሁ? በዚህ ፕሮግራም ብዙ መፍትሄ ሲሰጥ አይቻለሁ። ምናልባት የኔ ጉዳይ መፍትሄ ይኖራል ብዬ በማሰብ ለእናንተ ለማጋራት ወሰንኩ ይላል። እንደዚህ ስለወሰንክ ከልብ እናመሰግናለን እያለን ቀጥታ ወደ ታሪኩ። እኔ በዝቅተኛ የኑሮ ደረጃ ከሚኖሩ ቤተሰብ ነው የተወለድኩት። ባህሪዬ ዝምተኛና ጭምት የሚባል አይነት ነው። በትምህርቴ ጎበዝ ባልሆንም ሰነፍ የሚባል ተማሪ ግን አይደለሁም። ግን ይህን ያህል ስማር እንደ ሰው ጓደኛዬ የምለው አንድ ሰው የለም። ትንሽ የምትቀርበኝ አንድ የክፍላችን ቆንጆ ልጅ ብቻ ነች። ዳሽ ትባላለች። ዳሽ ወንዶች በጣም የሚወዷት ተወዳጅ ልጅ ናት። ታዲያ እኔ በዝምታዬ ውስጥ በማየት ብቻ የማፈቅራት ልጅ ነች። ካላየኋት ይጨንቀኛል። የቀረች ቀን እንደ እብድ ብቻዬን ሳወራ ነው የምውለው። ለምን አታወራት እምለዋለሁ ራሴን። ከዛ ደግሞ ይቺ የመሰለች ቆንጂዬ የሀብታም ልጅ ካንተ ጋር ምትሆን ይመስልሃል? ቀሽም ይለኛል ሌላኛው አይምሮዬ። እንዲህ እየታገልኩ ስንት ዓመት በዝምታ ወደድኳት። የልቤን አውቃ ይመስል ራሷ ትቀርበኝ ጀመረ። ሰበብ ፈልጋ ታወራኛለች። አብረን ወደ ቤት እንሄዳለን፣ እሸኛታለሁ። ያኔ የነበረው ደስታ ቃላት አይገልጹትም። ጸሎቴ የተሰማ መሰለኝ። ተመስገናል። ቀስ በቀስ እልም ወዳለ ፍቅር ገባን። በዓለም ደስተኛ ሰዎች ሆንን። ይሄ ደስታ የዘለቀው ግን ለ2 ዓመት ብቻ ነው። አንድ ቀን ሸኝቻ ስመለስ አባቷ አዩን። መግቢያ ጠፋን። እሷን ወደ ቤት ልከው እኔን ያዙኝና አንተ እኩያ የለህም ወይስ ድፍረት መሆኑ ነው? ለልጄ ፍቅረኛ አይደለም ለጠባቂነት አትበቃም፣ ቦታህን እወቅ አሉኝ። ንቀት በተሞላበት ንግግር አንገቴን ደፍቼ መስማት ቀጠልኩ። ትሰማኛለህ? ከዛሬ ጀምሮ አጠገቧ ባይህ ዘርህን ማጠፋለህ መናጢ ብሎ ልኬን ነግሮኝ ሄደ። ከዛ በኋላ መገናኘት ህልም ሆነ። ለእኔ በተለይ በጣም ከበደኝ። የአባቷ ንግግርና ማስፈራሪያ ከፊት ያልጠፋ አለ። ግን እኮ ልክ ነው እላለሁ። አንዳንዴ ሰላም ለማለት ብቻ አልፎ አልፎ በስልክ አወራታለሁ። ታዲያ አንድ ቀን ለማመን ቀርቶ ለማሰብ የሚከብድ ነገር ነገረችኝ። ይኸውልህ ስማኝ፣ እንዴት ምናምን እንዳትለኝ ከዚህ አካባቢ መጥፋት አለብህ አለችኝ፣ ስቅስቅ ብላ እያለቀሰች። ደነገጥኩ። ምንድነው አልኳት። በሞተ ድምፅ ማልቀሷን ልታቆም አልቻለችም። እንደምንም ተረጋግቼ አረጋጓትና ቀስ ብላ እንድታስረዳኝ ጠየቅኳት። እንዲህ ብላ አስረዳችኝ። ለጓደኛዬ ልደት ወተን ነበርና በግድ መጠጥ አጠጡኝ። ትንሽ እንደጠጣው ሞቅ አለኝ። እየጨመርኩ ጠጣው እና በጣም ሰከርኩ። ከዛ በኋላ የሆነውን አላውቅም፣ ብቻ የሆነ ሰው ይዞኝ ሲገባ ትዝ ይለኛል። ማንነቱን ግን አልነግርህም። በቃ ከዛ በኋላ በተደጋጋሚ ሲያመኝ ወስደው አስመረመሩኝ። ነፍሰ ጡር እንደሆንኩ ተነገረን እና ቤተሰቦቼ የልጁ አባት እሱ ነው፣ ልጃችንን ደፈረ ብለው እያስፈለጉ ነው። ይሄን ለእነሱ ማስረዳት አልችልም፣ ስለዚህ እባክህ ጥፋ አለችኝ። እያነባች ስልኩን ዘጋችው። ደርቄ ቀረው። ህልም መሰለኝ። የጥያቄ ናዳ ተናደብኝ። እንዴት እንዲህ ታደርጋለች? አትወደኝም ነበር እያልኩ እንደ እብድ አደረገኝ። ከሁሉም የሚከፋው ደግሞ የእርግዝናዋ ነገር ነው። በማላውቀው ጉዳይ እየተፈለኩ ነው። ምን ላድርግ? አሳልፌ እንዳልሰጣት በጣም ወዳታለሁ፣ እንዳልታሰርም ደግሞ እኔ ያላረኩትም እያለ ነው ማለት ነው። የዛሬ ባለ ታሪካችን ታሪኩ እንዲህ በማለት አጋርቶናል። እናንተም ለዚህ ባለ ታሪክ መፍትሄ ይሆናል ብላችሁ የምታስቡትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ሌላም እንደዚህ አይነት ታሪክ ካላችሁ በቴሌግራም፣ በኢንስታግራም፣ በዋትስአፕ፣ በፌስቡክ መላክ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ታሪክ ያለው ጓደኛ፣ ዘመድ፣ ቤተሰብ ካላችሁ ደግሞ ሼር አድርጉ እያልኩኝ ኮሜንት እንዳይረሳ። እስካሁን ስታዳምጡ ለነበራችሁ ከልብ እናመሰግናለን እያልን በዚሁ እናጠናቅቃለን። መልካም ቀን፣ መልካም ጊዜ።